ናሆም ነጭ ላይ ሳይቀር ይጎርራል። ኦኬ እናያለን። And let me show you something also. Let me show you, please show. Let me show you something. Let me show you. By the way, ደስ የሚልኝ ነው ናሆም። አረ ይመቸኛል ማን this shit has a massage. Show me. Massage. ወንድምየው this እኛም አለን እኮ አትታይም እንጂ she's a girl Fontana. No stop this no please baby stop. No. How much you pay for this? How much? This imported from ከውጭ ሀገር ነው መጣው ኒውዮርክ ከኒውዮርክ ነው መጣ ያለች ነው Yeah, how much? Sarah James level 34 congrats. But how much? It's around $7,000. $7,000. It's tax now. You're rich. You're rich now. የበረከት የላይቭ ስትሪም እንትን ነው Even let me tell you something. ላይቭ ስትሪም እየሰራች ነበርና ሰሞኑን ሲታፖን ያመቻች ነበር ለሱ የገዛው ነው አይጀሪ ሁሉንም ነገር ላይ ይቻቻለሁ ሁሉንም ነገር ላይ ይቻቻለሁ ክፋት ደግነትን ቢያንፍቅንማ ሁሉንም ነገር ላይ ይቻቻለሁ አይቻለሁ አጃኒ አንተ ነህ ባለበት ቆመ ምትቀረው አንተ ነህ ባለበት ቆመ ምትቀረው ይሄው ደረሰ ነው ማነህ ጅሉ እግር ኳሱን ተወለና እንዴ በባዶ ሆድ ብሮ ብለህ እዚህ ደረስክ አይደለ እግር ኳሱን ደግሞ ተወልን 5 ቀን ሰርቼ 2 ቀን ልዝናና ልረፍበት ተወኛ እንዴ ጂም ከገባህ አይቀር ደግሞ ብትሰራ አሪፍ ነው አንድ ጂም ውስጥ ይኸውላ ቦርጭ ምን አርጉ ነው የምትለን እኛን እኮ አይደለም የምትናገረው ወንድሜ በካልሲ ኳስ ሰርቶ አንድ ቀን እንደ ሮናልዶ ጫወታለሁ የሚለው ህፃን ልጅ ነው የምትናገረው ለምን አትሆንም እውነት ነው ግን ማናዟል ሼት ሆነ በበኩሌ ይመቸኛል ግን በቀደም የምትናገረው ነገር አይሆንም መቀስታ ማለት አለበት የሚል ሐሳብ አለኝ ፍቅረኛ ነው ያትሻታል እንዴ አላየዋትም ማየትም አልፈልግም ስሚ ላክስ ሆነሽ ልጅ ፊቷን ራሱ በምን እንደምታጠብ ገምጪ በአሲድ አሲዳም ሰሚሷ በሴራፍ በስቲም ምናምን ነው የምትጠቀም እንደ አንቺ በአጃክስ አይደለም አሁን ምን አባ ፈልገህ እንደደወልክ ተናገር ወይል እንግዲህ ያው አሁን የደወልኩት ከአዲሷ ፍቅረኛ ጋር ልንዝናና አሰብንና የት እንዝናና ኩሪፍቱ ኦርዛ ላንጋ ነው አሮኖ መወሰን ከበደኝ ኧረ እባክህ ለምን አሙራ ገደል ወይ ደግሞ ደንገጎ ተራራ ምናምን አትሄዱ ሰሚ ደግሞ የአዲሷ ፍቅረኛ ውበቷን እንዴት አየሽው ሰውዬ እኔ ታየዋት ምን ባለፈው ከሲኔማ ማስታወቂያ አላየሽንም ነው ኦኬ ያቺ ቡፋዮ ሳካኔ መሰለች ልጅ በቃ እኔት ላንቺ ፊት መስጠት አያስፈልግም ስንዝር ሰጡሽ ከንድ ጠይቂያለሽ ዝጋ አንተ ማትረባ አዲስ አመት የተቅማጥ ያተት የኮሌራ የአሜባ የጃርዲያ አመት ይሁንልሽ አሜን እኔ ግን እንዳንተ አይደለሁም ተለውጫለሁ አዲስ አመት ጤና የሚቃወስበት ሰላም የምታጣበት እና ደግሞ ጸጉር የሚመለጥበት የተባረከ አመት ያርግል አሚን አይባልም አሚን አይባልም እርግማን ነው እዲ የቻይናው ንቃ የቱርክ ነው ይላል አያፍርም ወላሂ እያለ ይሸጣል ወላሂ ንግድ ላይ እንኳን በውሸት ተመቸ በተለይ የማርካቱ ነጋዴዎች እረፉ የቻይና እቃ የቱርክ ነው ብሎ ይሸጣል ይሄ ለእናንተ ነው ይሄ ለነጋዴዎች ባለሱቆች ናቸው እረፉ ፈጣሪም ፍሩኛ ባትፈሩ ራሱ ክርስቲያኖ ሮናልዶን በትልቁ አሳየች አቤት እመቤቴ ሆይ ክርስቲያኖ ሮናልዶ ነው ልጄ በደንብ ስሚ እሺ ክርስቲያኖ ሮናልዶ ኦኬ 2017 ጥቅምት 21 ኢትዮጵያ ይመጣል ምን ይባላል ታገኘዋለሽ እኮ እንግሊዘኛ አልችልም እንዴት ሆኖ ክርስቲያን
ሮናልዶን አገኘዋለሁ አልኳት። እሺ ለ12 አወራሽ 72 ቋንቋ ነው ልጄ። ለአንቺ ደግሞ እውቀትን እሰጥሻለሁ። እንዴ ክርስቲያን ሮናልዶ ተውይታማ ክርስቲያኖ ሮናልዶ ክርስቲያኖ ሮናልዶ ቢያገኝስ ስሜን በማጥፋት በሚለው 1981 አንቀጽ ዝባር 3 ላይ ተከስሻል። 2018 ደርሰናል። 2017 ሮናልዶ ይመጣል ብለሻል፣ አልመጣም። ሰው ትንቢትሽ ቀይር። 12ኛ ክፍል ውጤት እንግዲህ በ12ኛ ወጥቷል። አንደኛ የወጣውን ልጅ እንደምናመጣው ቃል ገብተናል። ብሩክ ሪል ስቴት እሱንም ልናመጣው ነው። እንግዲህ ካሊድ በሽር የተባለ ልጅ 591 ነጥብ በማምጣት አንደኛ ወጥቷል። እንግዲህ እንደምታውቁት እኛ ካምፓኒ ላይ በተለይ እነዚህ ሀገር የሚያስጠሩ ሰዎች በጣም ይመቹናል፣ ኩራት ናቸው። ስለዚህ እነዚህ አይነት ሰዎችን ደግሞ መሸለም እንፈልጋለን። ስለዚህ ይሄንን ልጅ ዱባይ አምጥተን አንደኛ ለሀገር ኩራት ነው፣ ከብዙ ሰዎች ጋር እናስተዋውቀዋለን። ሁለተኛ ደግሞ ያያል የአንድን ሀገር እድገት፣ ቴክኖሎጂዎችን፣ ብዙ ነገርና የዩኒቨርሲቲ ላይፉም ላይ ለውሳኔ የሚረዱት ብዙ ነገሮች እናሳየዋለን። እንግዲህ ካሊድ ይሄንን ነገር ሰምተህ ከነበረ ኮንታክት አድርገን፣ ቤተሰቦቹ የምታውቁ ሰዎችም ኮንታክት አድርጉን። ፓስፖርት ሬዲ ከሆነ ንገረን። ኤኒዌይስ ኮንታክት አድርገን ቪዛ ሰርተን እዚህ እናመጣሃለን። ዱባይም በሰፊው እናሳይሃለን። በቀይ ምንጣፍ እንቀበላለን። አንደኛ የሆነ ሰው ምን ጊዜ የሚመቸናል። ካሊድ በሽር ኮንግራቹሌሽን። ካሊድ ትለያለህ። አንደኛ አለ ብርቅዬ የኢትዮጵያ ልጅ ማለት 8 ነው ያጣ፣ 9 ነው ያጣ ከ600 ጥያቄ። ግን እኔ አንድ ሀሳብ አለኝ። ይሄ ልጅ አሁን የኢትዮጵያ ዩኒቨርሲቲ ገብቶ ይማራል የሚል ነው። ምንድነው አሁን ሎጂክ ገብቶ ፍሬሽማን ኮርስ በማር ሎጂክ ምን ይጠቅመዋል? እሱ ክሪቲካል ቲንኪንግ፣ አንትሮፖሎጂ አሁን ልማር ነው ይሄ ልጅ። ትምህርት ሚኒስቴር ቢሆን ይሄ ልጅ ምንድነው የምትፈልገው መሆን ነው የምትፈልገው ነው ብዬ አንዲ ነው የምሰጠው ፊልድ እንጂ ገና ፍሬሽማን ኮርስ ተምሮ ምንም አይጠቅም። ሉስቱ እናንተ ምን እየሰራችሁ ነው? ምንም ላስቲ ቀረብበን ለውትድርና ምልመላ እያደረገን ነውና እናንተ ነው ጠቀም ምንድን ነው አይነ ወደ ግራ ነው የሚያየው፣ ወደ ግራ ነው የሚያየው። እንዴ እስቲ ና አንደኛው ና አንተ ና የት ነው የምትሄደው? እንዴ ምን ሆናችሁ ነው? እኔ አልስቅም። እኔ ቅርታ አድርጉልኝ ፋሚሊ፣ እኔ አልስቅም። ይሄ ግፍ ነው፣ ግፍ ነው ይሄ። ታደርገዋለህ፣ ለማምለጥ ስትል ታደርገዋለህ። ታደርጋለህ አረ አስቻለው ኧረ እኛ አንድ ቺክ ጠሮብናል። አንተ ሁለት አስቻለው፣ አረ አንዷን ቁጥር ስጠኝ። አስቼ ማን ነው አስቻለው? አረ አንድ ቁጥር አስቻለው ነው እንጂ ገብታችኋል። ግን አስቻለው ማን እንደሆነ ላሳያችሁ መጀመሪያ ላይ አሁንስ አልገባችሁም? አስቻለው ማን እንደሆነ? አስቻለው ማለት እዚህ መስቀል አድርጋ መጀመሪያ ላይ ያለች ነው። አስቻለው ማለት ለጓያው ዮኒ ማኛ የተዘፈነው ዘፈን ሰምታችኋል? እስኪ እንስማው ለጓያው። ጧት ቤተ ክርስቲያን ከሰዓት መስጊድ ደሞ ዩ ጩፋ ጋር ሲያሻው የሚሄድ እዚህም እዛም የሚል አሽቄ ወረተኛ አንድ አቋም የሌለው ስሙ ዮኒ ማኛ አይደለም እንዴ? ዋሻው እንዴ አይደለም እንዴ? ኬፑን ጣል አድርጎ ገብቶ ላይፍ ላይ ዙማ ጸጉር ያለው ይመስላል ሲታይ፣ ዳርዳሩ ላይ ጸጉር መሃሉ ክፍት ነው። የመልካ ቁንጥሬን ሐይቅ ነው የሚመስለው። አይደለም እንዴ? አይደለም እንዴ? ዋሸው እንዴ? አይደለም እንዴ? ሲሳደብ ቆይቶ ሆኖ ውጭ አገር ካልተነጠፍክ የሚል ሲገባ ካገር እስስት እንኳን እኮ ስትቀይር ቀለም እንደ የው ጓያው መቼም አትፈጥንም። አይደለም እንዴ? አይደለም እንዴ? ዋሸው እንዴ? በላም ዋሸው ልክ ነህ። ማታ አለውልህ አይዞ ሲል ቆይቶ
ጠዋት የሚወቅስህ ራሱ ተከርብቶ የእሱን ነገር ሰምተህ ካመንከው ድንገት መጨረሻ ትርፉ መግባት እስር ቤት አይደለም እንዴ ዋሸው እንዴ አይደለም እንዴ ዮኒ እንዴ አይደል እንዴ እንዲህ አይነት ሴቶችም አላችሁ እና ተጠንቀቁ። የምታረጉትን ጫማ ዝም ብላችሁ ያገኛችሁ ለብሳችሁ እንዳትወጡ። በአናትሽ ነው የምትተከዩ። ሙዚቃ ምን ይባላል? ይሄው ፍቅር ካወራን አንድ ቤት ግዶሽንና ሙን እችላለሁ ለውጥ ልመለሽ እንግዲህ ከኔ ጋር የለችም እሸምቁት እስምሽን ለሞቃ እሸሚል ልቦና የለችም እብጅንን በስምሽ የገረመኝ ደግሞ ምን ይባላል? ምን ይባላል ግን እውነት ምን ይባላል? ይሄው እኛ ራሱ እኮ ብንሞክረው እኮ ጉዳችን ነው። ልብሳችን ላይ ጉዳችን ነው። ሁሌ በሰው መሳቅ አይሆን። ካምፓኒ አንድ ካምፓኒ ላኩ። ማንም ጊፍተር የለኝም። አፈር ከድሜ ብሉና አፈር ከድሜ ብሉ ረጋታ ከሌለ እንወጣለን። አንተም ወጣ ግፍት ሌላክ ጊፍተር ሳትሰጠኝ ምን አባት ትሰራለህ? ከዚህ ስር ውጣ። እንደውም አታስፈልግ። አውጣው። ታንክ ዩ። አየህ እንዴት እንደሚያምርብኝ ብሬን መሰለ የሰጠኸኝ ዋሽቃጣ ለምን ያገኘኸውን ነው የሰጠኸኝ። ኮፕሊንግ ፍጠን ኮፕሊንግ። የሆነ ሰው አይቻለሁ እዚህ ስር መውጣን አይቻለሁ። ቶሎ በል ኮፕሊንግ አድርጉ። ኮፕሊንግ አድርጉ። ተንኮለኛ ነው። በነገራችን ላይ አከብረዋለሁ። መውጣን እና ያልነካው መቼም አልነካውም። ሼባው ለመና ጀመርክ ባይ አመሰግናለሁ ወዳጄ። ኮፕሊንግ አድርጉ። ኮፕሊንግ አድርጉ። አሁን የሆነ ሰው እዚህ ስር አይቼዋለሁ። ኧረ እቺ ሰውዬ ሌላ ዓለም ውስጥ ናት። ማን ግን ሞጣን አይቼዋለሁ። ሞጣና እሱ እኮ አንድ አይነት ስራ ነው የሚሳደቡት። ማን ናቸው? ኬት መጡ? ኬት ነው? ኤሳቲ ኤሳ እስኪ አውራኝ በኦሮምኛ እናቅም። እንግዲህ በኋላ ደግሞ ረገጣ ብሎኝ ይረግጠኛል። ማን ይመች አባኮ። በጣም ጣፋጭ ነች። የበሬን እኮ ነው የምነግርህ። እውነት በቃ ጣፍጦ ነው የሰጠኝ። በጣም ነው የምወዳት። በጣም ነው በቃ ሌላ ዓለም አይታየኝም ከእሷ ውጪ። እኔና እሷ ሲጀመር ፈጽሞ የምንስማማም አንድ የምንሆንም አይነት ሰዎች አይደለንም። ከዚህ በኋላ ደግሞ እኔ በዚህ ልክ እኔና እሷ እንደዚህ ሆነን አብሮ ለመኖር ልቤ ራሱ ደስተኛ ነው። እውነት ነው። ልቤ ራሱ አይፈቅድም። እቺ ጣፋጭ የሆነች ልጅ ሰጥቶኝ እንዴት አብረን እንሆናለን? አንሆንም። ከእሷ ጋር መኖር አልችልም እኔ በፍጹም። እኔና እሷ አንድ በሚያደርገን አንድ ፍቅር የለንም አለ። እኔ አላልኩም። ማነው ትልቅ? ማነው አለቃ? ኧረ እኔ ፍቅር ሲዝምነ ዘፈን አላዳምጥ። ይመቻት ማን የምር ይመቻት። ኧረ ሙድ ይያዝ። ጀመር ፍቅር ይዝም ዘፈን አይደል? እምነት ነው ወይ? ወዴት ልትሄጂ ነው ትርንጎ? እንዴ እትዬ በቃ ያሰናብቱኝ። ይኸው እቃዬን ይፈትሹ ያስወጡ። በቃ ያሰናብቱኝ። በቃ መሄድ ነው የምፈልገው። መሄድ ምንድን ነው መሄድ ነው። ፀጉርሽን ሰርተሽ ተሽቀርቅረሽማ ሌላ ቦታ ልትሄጂ ነው። እንዴ በሄድስ መብት አይደል እንዴ? ድሮም እኔ ባለ ትዳር ቤት ነኝ። ዋይፋይ አለ ጠባቂ የለበት ቤት አልሰራም። እኔ ባለ ትዳር ቤትም አልሰራም። እንዴ ሲያከብተኝ ገብቼ ነው። ቤቤ ነይ ውጪ። የሚፈትሹ ከሆነ ፈትሹኝ። ውጪልኝ። ዋይፋይ ሲያስገቡ ወይ ጥበቃ ከቀጠራችሁ እመጣለሁ። እንዴ ሚስት ፈልጋ ነው ዋይፋይ ስታስገቡ ጠበቃ ስትቀጥሩ እመጣለሁ። ወደ አስበሽ ነው ትሩንጎዬ ምን ነው አልሽ?